ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ የኢትዮጵያ ልማት ባንክ በየሳምንቱ እያዘጋጀ ወደ እናንተ የሚያደርሰው ዜና ልማት ባንክ የተሰኘውና አጫጭር የፋይናንስ ዘርፉን የሚዳስሱ መረጃዎች የሚቀርቡበት መርሃ ግብር ነው። በዜና ልማት ባንክ ፕሮግራማችን ባንካችን በሳምንቱ ያከናወናቸው አበይት ጉዳዮች ወደ እናንተ የምናደርስበት ዝግጅት ነው። ከመረጃዎቹ ጋር ትዕግስት ንጉሴ ነኝ። ቀዳሚ ወደምናደርገው መረጃችን እናልፋለን። የኢትዮጵያ ልማት ባንክ የማኔጅመንት አባላት ከኢፌድሪ የገንዘብ ሚኒስቴርና ከዩኤንዲፒ ተወካዮች ጋር በመሆን በኢትዮጵያ ጉብኝት ላይ ከሚገኘው የካንትሪ ፕላትፎርም ሀብ የልዑካን ቡድን ጋር ውይይት አካሂዷል። በባንኩ ዋና መስሪያ ቤት በተካሄደው ውይይት በኢትዮጵያ የተቀናጀ ዘላቂ የፋይናንስ ማዕቀፍ ተግባራዊ ለማድረግ በሚያስችሉ ጉዳዮች ላይ የኢትዮጵያ ልማት ባንክን ሚና በሚመለከት ውይይት ተካሂዷል። ውይይቱ በዋናነት በሶስት አበይት ጉዳዮች ላይ ትኩረት ያደረገ ሲሆን የመጀመሪያው የባንኩ ስትራቴጂያዊ ሚና ሲሆን ይህም አካታች አረንጓዴና ዘላቂ ልማትን ለማስፋፋት እንደ ኢነርጂ፣ ውሃ፣ ግብርና፣ ትራንስፖርትና ኢንዱስትሪ ባሉ ዋና ዋና ዘርፎች ላይ ያሉ የልማት ፋይናንስ ማስተሳሰርን ያጠቃልላል። በተጨማሪም አዳዲስ የኢንቨስትመንት መንገዶችን ለመክፈት የባንኩ ተልዕኮና የኢንቨስትመንት ይዘት ከንግድ ባንኮች፣ ከዓለም አቀፍ የፋይናንስ ተቋማትና ከካፒታል ገበያዎች ጋር ማጣጣምን የሚመለከት መሆኑ ተገልጿል። ሶስተኛው የውይይት ነጥብ በታቀዱ የቴክኒክ ድጋፎች ዙሪያ ሲሆን ይህም ለባንኩ በአየር ንብረት ፋይናንስ፣ በአረንጓዴ ፕሮጀክት መዋቅርና የሀገር ውስጥና ዓለም አቀፍ ሀብቶችን በማቀናጀት ረገድ ወሳኝ የሆኑ የድጋፍና የአቅም ግንባታ ፍላጎቶችን መለየት ላይ ያተኮረ መሆኑ ተብራርቷል። ባንኩ ከአጋሮቹ ጋር በመሆን በሀገሪቱ ቅድሚያ የሚሰጣቸውን የልማት አጀንዳዎች ለማሳለጥ የሚያስችሉ አስተማማኝ፣ ለባንክ ብድር ብቁ የሆኑና የአየር ንብረትን የሚቋቋሙ እድሎችን የያዘ ሰፊ መደላድል በመገንባት ላይ እንደሚገኝም ተገልጿል። የኢትዮጵያ ልማት ባንክ መሰረታዊ ሰራተኞች ማህበር በአሰሪና ሰራተኛ አዋጅ 1156/2011 ዙሪያ የግንዛቤ ማስጨበጫ ስልጠና ሰጠ። ስልጠናው የተሰጠው ለባንኩ ሴት የስራ መሪዎችና ሰራተኞች ሲሆን በባንኩ ዋና መስሪያ ቤት ግንቦት 11 ቀን 2018 ዓ.ም ተሰጥቷል። የኢትዮጵያ ልማት ባንክ መሰረታዊ የሰራተኞች ማህበር ፕሬዝዳንት አቶ ዮሴፍ ተስፋዬ በስልጠናው መክፈቻ ላይ እንደገለጹት የስልጠናው ዋና ዓላማ ሴት ሰራተኞች ስለ መብታቸውና ግዴታዎቻቸው በቂ ግንዛቤ ኖሯቸው በስራ ገበታቸው ላይ ውጤታማ እንዲሆኑ ማስቻል ነው። ስልጠናውን የሰጡት የኢትዮጵያ የፋይናንስ ተቋማት ሰራተኛ ማህበር ኢንዱስትሪ ፌዴሬሽን ፕሬዝዳንት አቶ ደስታ በረሄ ሲሆኑ በስልጠናው ተሳታፊ የሆኑ ሴት ሰራተኞች በአሰሪና ሰራተኛ አዋጅ ላይ በተቀመጠው መሰረት ስለ መብትና ግዴታዎቻቸው እንዲያውቁ እንዲሁም በስራቸው ውጤታማ ለመሆን እነርሱ ከተቋሙ ስለሚፈልጉት ብቻ ሳይሆን ተቋሙም ከእነርሱ የሚጠብቀውን ኃላፊነት በአግባቡ መወጣት በሚችሉባቸው ነጥቦች ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጥቷል ብለዋል። ወደ ተከታዩ መረጃችን እናልፋለን። በኢትዮጵያ ያሉ የኢንቨስትመንት እድሎችን መመልከታቸው ለሀገራቸው ባለሀብቶች ለማስረዳት እንደሚያግዛቸው ከተለያየ ሀገራት የመጡ አምባሳደሮችና ዲፕሎማቶች ገለጹ። በኢትዮጵያ የልዩ ኢኮኖሚ ዞኖች ውስጥ የሚገኙ የልማት እንቅስቃሴዎችን አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት ጎብኝተዋል። በጉብኝቱም በልዩ ኢኮኖሚ ዞኖች ውስጥ ያለውን የኢንዱስትሪ ልማት፣ የፋብሪካዎች የስራ እንቅስቃሴና በዘርፉ የተመዘገቡ ስኬቶችን ተመልክተዋል። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብና ዘመናዊ የኢንቨስትመንት ስነ ምህዳር ለመፍጠር በልዩ ኢኮኖሚ ዞኖች ላይ እያከናወነች ያለውን ስራም ተመልክተዋል። ዞኖቹ ለኢንዱስትሪ እድገት፣ ለስራ ዕድል ፈጠራና ለውጭ ምንዛሬ ያላቸውን አስተዋጽኦም በጉብኝቱ ወቅት ተመልክተዋል። ቦሌ ለሚ ልዩ የኢኮኖሚ ዞን፣ የቂሊንጦ ልዩ የኢንዱስትሪ ዞን፣ ኢስተርን ኢንዱስትሪ ዞን፣ ጆይ ቴክ እና አይሲቲ ፓርክን መጎብኘታቸውም ተመላክቷል። ጉብኝቱን የኢትዮጵያ ኢንቨስትመንት ኮሚሽን እና የውጭ ጉዳይ ሚኒስቴር በጋራ አዘጋጅተውታል። ለአምራች ኢንዱስትሪ ዘርፉ ከባንኮች እየቀረበ ያለው ብድር መጠነኛ መሻሻል ቢታይበትም የኢትዮጵያ ባንኮች በየዓመቱ ከሚያበድሩት ጠቅላላ ብድር ውስጥ 10% ያልሞላ መሆኑ ተመላከተ።
ባንኮች ከሚያበድሩት ጠቅላላ ብድር ውስጥ ለአምራች ኢንዱስትሪ ዘርፉ ከ20 እስከ 25 በመቶ ያህል እንዲያበድሩ የተለያዩ ፖሊሲዎች ቢወጡም ከኢትዮጵያ ልማት ባንክ እና ከንግድ ባንክ ውጭ ያሉ የግል ባንኮች ለአምራች ኢንዱስትሪ ዘርፉ የሚጠበቅባቸውን ያህል ብድር እየሰጡ አለመሆኑን የዘርፉ ባለሙያዎች ገልጸዋል። በማኒፋክቸሪንግ ዘርፉ ላይ ከ20 ዓመት በላይ የሰሩትና የአምራች ኢንዱስትሪ ዘርፉን የሚወክለውን የኢትዮጵያ ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት ሆነው ሲያገለግሉ የቆዩት አቶ አበባየሁ ግርማ ከሪፖርተር ጋር ባደረጉት ቆይታ እንደገለጹት አምራች ኢንዱስትሪዎች ያለባቸው የፋይናንስ እጥረት ካሰቡት ለመድረስ እየጎተታቸው ነው ሲሉ ገልጸዋል። ዘርፉን ወደፊት ለማራመድ ዋና ዋና ተብለው ከሚጠቀሱ ተግዳሮቶች ውስጥ አንዱ የፋይናንስ አቅርቦት ችግርና የውጭ ምንዛሬ እጥረት መሆኑንም አብራርተዋል። በአሁኑ ወቅት ባንኮች ከ90 በመቶ በላይ ብድራቸው ለግሉ ዘርፍ ፈሰስ የሚደረግ ቢሆንም ለአምራች ኢንዱስትሪ ዘርፉ የደረሰው ተነጥሎ ሲታይ ከ15 በመቶ የበለጠ እንዳልሆነ አቶ አበባየሁ ጠቁመዋል። ይህ የሚያሳየው ዘርፉ ለሀገራዊ ኢኮኖሚ ሊሰጥ የሚችለውን ጠቀሜታ ያገናዘበ የፋይናንስ አቅርቦት እያገኘ ያለ መሆኑን ነው። የኢንዱስትሪዎች የማምረት አቅም እንዲገደብ እንደ ምክንያት ሊጠቀሱ የሚችሉ ችግሮች ካለም ይኸው የፋይናንስ እጥረት ስለመሆኑ አብራርተው የውጭ ምንዛሬ እጥረቱም በተመሳሳይ የሚጠቀስ ነው ብለዋል። ለጥሬ ዕቃ ግዢ የሚሆነው የውጭ ምንዛሬ በማጣት ፋብሪካዎች ሲቆሙ እንደነበረ ያወሱት አቶ አበባየሁ በአንጻራዊነት የውጭ ምንዛሬ አቅርቦት ቢኖርም ችግሩ ዘላቂ መፍትሄ እንደሚያስፈልገውም አመላክተዋል። የኢትዮጵያ ብሔራዊ ባንክ የተከታታይ ዓመታት መረጃዎች እንደሚያሳዩት ባንኮች ለኢንዱስትሪ ዘርፉ የሚሰጡት ብድር ከጠቅላላ ብድራቸው አንጻር ሲታይ ከ15 በመቶ ያልበለጠ ነው። በመንግስት ባለቤትነት ስር የሚገኙት የኢትዮጵያ ልማት ባንክ እና የኢትዮጵያ ንግድ ባንክ ለኢንዱስትሪ ዘርፉ የሚሰጡት ብድር ከፍ ብሎ መታየቱ በድምር ሲታይ የሚቀርበው ብድር እስከ 15 በመቶ ድረስ እንዲደርስ አድርጎታል እንጂ የግል ባንኮች ለአምራች ኢንዱስትሪ ዘርፉ የሚሰጡት ብድር ከሌሎች ዘርፎች ጋር ሲነጻጸር አነስተኛ ስለመሆኑም አቶ አበባየሁ ገልጸዋል። በተያያዘ ዜና የኢትዮጵያ አምራች ኢንዱስትሪዎች በዓለም አቀፍ መስፈርት መሰረት ጥራትና ብዛት ያላቸው ግብዓቶችን ስለማያገኙ ከውጭ ለማስገባት መገደዳቸውን የኢትዮጵያ የፖሊሲ ጥናት ኢንስቲትዩት ጥናት አመላከተ። የፖሊሲ ጥናት ኢንስቲትዩቱ በተያዘው ወር መጀመሪያ የኢንዱስትሪ ፓርኮችን ልዩ የኢኮኖሚ ዞኖችን የተመለከተ ጥናት ይፋ ያደረገ ሲሆን በኢንዱስትሪ ፓርኮች ውስጥ 43 በመቶ ያህሉ በጨርቃጨርቅና በአልባሳት ዘርፉ የተሰማሩ አምራቾች ለበርካታ የሰው ኃይል የስራ ዕድል መፍጠራቸው ተገልጿል። በሀገር ውስጥ የሚቋቋሙ ኢንዱስትሪዎች በሀገር ውስጥ ግብዓት ላይ የተመሰረተ ሊሆን እንደሚገባ የሚያብራራው ጥናቱ የአልባሳትና የጨርቃጨርቅ ኢንዱስትሪዎች ከጥጥ እርሻዎች ጋር ማስተሳሰር ያስፈልጋል ብለዋል። ይሁን እንጂ ይህ ባለመሆኑ ምክንያት የአምራቾች ምርታማነት እየቀነሰ አንዳንዴም ከአቅም በታች እንደሚሰሩ ያስረዳል። ለምሳሌ የሐዋሳ ኢንዱስትሪ ፓርክ ለ60 ሺህ ሰዎች የስራ ዕድል በመፍጠር በየዓመቱ $1 ቢሊዮን የሚያወጡ ምርቶች ወደ ውጭ ለመላክ አቅዶ የነበረ ቢሆንም መሬት ላይ ያለው እውነታ ግን ከዚህ የራቀና የኢንዱስትሪ ፓርኮች ውጤታማነት የማያረካ ነው ሲል ገልጿል ጥናቱ። የጥናት ሰነዱ በሀገሪቱ 95 በመቶ በሚሆኑ የኢንዱስትሪ ፓርኮች ውስጥ የሚሰሩ ኩባንያዎች በተለይም የጨርቃጨርቅና የአልባሳት ማምረቻ መሳሪያዎችን የሚያስገቡት ከውጭ በመሆኑ ለውጭ አቅራቢዎች ጥገኝነት መዳረጋቸውን አብራርቷል። በኢትዮጵያ የጥጥና የቆዳ ውጤቶችን በሚገባ በሀገር ውስጥ በማቅረብ የአልባሳትና የጨርቃጨርቅ ግብዓቶችን ከውጭ ማስገባት ሙሉ ለሙሉ ማስቀረት የሚቻል ቢሆንም በሀገር ውስጥ የሚቀርቡ ግብዓቶች ግን የኢንዱስትሪውን ፍላጎት እንዲሁም ዓለም አቀፍ የጥራት መስፈርቶችን ካለማሟላታቸው በላይ በብዛትና በጥራት እንደማይቀርቡም ጥናቱ አስረድቷል። ከውጭ ወዳገኘነው መረጃችን ስናልፍ የአፍሪካ ልማት ባንክና የሩዋንዳ መንግስት ሁለንተናዊ የኃይል ተደራሽነትን ማሳደግ የሚችል የ$300 ሚሊዮን የኢነርጂ ዘርፍ ፋይናንስ ፕሮጀክት ጀመሩ።
የአፍሪካ ልማት ባንክ ቡድን ከኤዥያ መሰረተ ልማት ኢንቨስትመንት ባንክ እና ከሩዋንዳ መንግስት ጋር በመተባበር ሁለንተናዊ አስተማማኝ ንጹህና ተመጣጣኝ የኃይል ተደራሽነትን ለማሳደግ የኢነርጂ ሴክተር ውጤቶችን መሰረት ያደረገ ፕሮጀክት መጀመራቸውን አስታውቀዋል። በጠቅላላው የፕሮግራሙ ወጪ $300 ሚሊዮን ሲሆን ፕሮጀክቱ የሚደገፈው ከአፍሪካ ልማት ባንክ በ$200 ሚሊዮን ብድርና ከኤዥያ መሰረተ ልማት ኢንቨስትመንት ባንክ በ$100 ሚሊዮን ብድር ሲሆን ይህም በሩዋንዳ የኢነርጂ ዘርፉ ላይ ያለውን ተጽዕኖ ለማሳደግ ጠንካራ የባለብዙ ወገን ትብብርን የሚያሳይ መሆኑም ተመላክቷል። በፕሮጀክቱ በመላው ሀገሪቱ የኃይል ተደራሽነትን በከፍተኛ ሁኔታ በማስፋፋት ቢያንስ 370 ሺህ አባወራዎችን ተደራሽ ለማድረግ እቅድ ተይዟል። በተጨማሪም 460 ሺህ ሰዎች ንጹህ ምግብ ማብሰል እንዲችሉ እድሉ እንደሚመቻችም ተመላክቷል። በአጠቃላይ ፕሮጀክቱ ከ2 ሚሊዮን በላይ ሰዎችን ሕይወት ለማሻሻልና በኃይል እሴት ሰንሰለት ውስጥ የስራ ዕድል ለመፍጠር የተጀመረ ፕሮጀክት መሆኑንም ከባንኩ ያገኘነው መረጃ ያመላክታል። ውድ ተመልካቾቻችን ለዚህ ሳምንት የያዝንላችሁ የዜና ልማት ባንክ መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌሎች መረጃዎች እንገናኛለን። እስከዚያው ሰላም ቆዩን።